ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ላይ ስለ አንድ አስደናቂ አዲስ ቴክኖሎጂ ልናወራችሁ መጥተናል። ሁላችንም በየዕለት ኑሯችን ስራ ይበዛብናል አይደል? ወይ ደግሞ አዳዲስ ነገሮችን ለመማር ፈልገን በቂ ጊዜ እናጣለን። እንግዲህ ለዚህ ሁሉ መፍትሄ ይዞልን የመጣ የሚመስል አንድ ነገር አለ። ያውም የጎግል አዲሱ አርቲፊሻል ኢንተለጀንስ ወይም ኤአይ ሞዴል ጄሚናይ ነው። ዛሬ የህይወት ዘይቤያችንንና የሥራ ሂደታችንን ሊቀይሩ የሚችሉ 5 ወሳኝ የጎግል ጄሚናይ ጥቅሞችን አንድ በአንድ አሳያቸዋለሁ። በተለይ አንደኛው ጥቅም ለእኛ ለኢትዮጵያውያን በጣም ልዩና ጠቃሚ ነው። እስከ መጨረሻ አብራችሁኝ ቆዩ። እንግዲያ ወደ ዋናው ጉዳይ እንግባ። የመጀመሪያውና ትልቁ ጥቅም ጄሚናይ በአማርኛ መግባባት መቻሉ ነው። አዎ በትክክል ሰምታችኋል። እንደ ሌሎቹ የኤአይ ሞዴሎች በእንግሊዝኛ ብቻ የመነጋገር ግዴታ የለባቸው። ከጄሚናይ ጋር በራሳችን ቋንቋ በአማርኛ መወያየት፣ መጠየቅና ትዕዛዝ መስጠት እንችላለን። ለምሳሌ በአማርኛ ስለ እናት ግጥም ጻፍልኝ ብትሉት ይጽፍላችኋል። ወይም ደግሞ ይህንን ረጅም ኢሜይል ወደ አማርኛ ተርጉምልኝ ብትሉት በአጭር ጊዜ ውስጥ ያደርገዋል። ቋንቋ ከዚህ በኋላ እንቅፋት አይሆንም ማለት ነው። ይህ ለብዙዎቻችን ትልቅ እፎይታ ነው። ወደ ሁለተኛው ጥቅም ስናልፍ ጄሚናይ ወቅታዊ መረጃ የመስጠት ችሎታ አለው። ይህ ምን ማለት ነው? አንዳንድ የኤአይ ሲስቴሞች ያላቸው መረጃ የተወሰነ ጊዜ ላይ የቆመ ነው። ለምሳሌ እስከ 2021 ያለውን መረጃ ብቻ ሊያውቁ ይችላሉ። ጄሚናይ ግን በቀጥታ ከጎግል ሰርች ጋር የተገናኘ በመሆኑ አሁን በዚህ ሰዓት በዓለም ላይ እየተከሰቱ ያሉ አዳዲስ መረጃዎችን ወዲያውኑ ማቅረብ ይችላል። ለምሳሌ የዛሬውን ዶላር ምንዛሬ ቢጠይቁት ትክክለኛውን መረጃ ይሰጣቸዋል። ወይም ደግሞ የአርሰናልን የትላንትና ጨዋታ ውጤት ንገረኝ ብትሉት ወዲያውኑ መልስ አለው። መረጃው ሁሌም አዲስና ትኩስ ነው ማለት ነው። ሶስተኛው አስገራሚ ጥቅሙ ጄሚናይ ምስሎችን ማንበብና መረዳት መቻሉ ነው። በሌላ አነጋገር አይን አለው ማለት እንችላለን። የፈለጋችሁትን ፎቶ አንስታችሁ ብትልኩለት በምስሉ ላይ ያለው ነገር ምን እንደሆነ በዝርዝር ይነግራችኋል። እስቲ አንድ ምሳሌ ልስጣችሁ። ልጆቻችሁ የቤት ስራ እየሰራ ከባድ የሂሳብ ጥያቄ አጋጠመው እንበል። የጥያቄውን ፎቶ አንስታችሁ ለጄሚናይ ብትልኩለት መልሱን ከናሰራሩና ማብራሪያው አብሮ ይሰጣቸዋል። ይህ ለተማሪዎች ብቻ ሳይሆን ለማንኛውም ሰው በጣም ጠቃሚ ነው። አራተኛው ጥቅሙ ደግሞ ጄሚናይ ከሌሎች የጎግል መተግበሪያዎች ጋር ተቀናጅቶ መስራት መቻሉ ነው። ይህ ማለት ከጂሜል፣ ከጎግል ዶክስ እና ከጎግል ድራይቭ ጋር በቀጥታ ማገናኘት ትችላላችሁ። ለምሳሌ በስራ ብዛት የኢሜል መልእክቶች ተደራረበባችሁ ይሆናል። ጄሚናይን ባለፈው ሳምንት ከአለቃዬ የተላኩትን ኢሜሎች ፈልጋ ዋና ዋና ነጥቦቹን አጠቃለህ ስጠኝ ብላችሁ ብትጠይቁት ወደ ጂሜል አካውንታችሁ ገብቶ ኢሜሎችን አንብቦ ማጠቃለያውን ያቀርብላቸዋል። ይህ በተለይ ለቢሮ ሰራተኞችና ጊዜ ለሌላቸው ሰዎች ትልቅ እፎይታ የሚሰጥ ድንቅ ነገር ነው። አምስተኛውና የመጨረሻው ጥቅም ጄሚናይ ምርጥ የፈጠራ አጋር መሆኑ ነው። ለምትሰሩት ስራ ሐሳብ ሲጠፋባችሁ ወይም አዲስ ነገር ለመጀመር ስታስቡ እንደ አማካሪ መጠቀም ትችላላችሁ። ለምሳሌ የዩቲዩብ ቻናል ካላችሁ ስለ ዲጂታል ማርኬቲንግ ለዩቲዩብ ቪዲዮ የሚሆን 5 ሐሳቦችን ከነዝርዝር ስክሪፕታቸው ስጠኝ ብትሉት ያዘጋጅላችኋል። ለቢዝነስ አዲስ እቅድ ማውጣት ብትፈልጉ ወይም ደግሞ ለሶሻል ሚዲያ ፖስት የሚሆን ማራኪ ጽሑፍ ብትፈልጉ ጄሚናይ ሐሳብ በማመንጨትና በማደራጀት በጣም ይረዳል። በአጠቃላይ ጄሚናይ ህይወትን በብዙ መልኩ የሚያቃልል ኃይለኛ መሳሪያ ነው። እነዚህን ሁሉ ጥቅሞች ለማግኘት ምንም ውስብስብ ነገር አያስፈልግም። በቀላሉ ጎግል ላይ ጄሚናይ ብላችሁ መፈለግ ብቻ በቂ ነው። እናንተስ ከእነዚህ 5 ጥቅሞች ውስጥ የትኛውን በጣም ወደዳችሁት? ሐሳባችሁን ኮሜንት ላይ ጻፉልኝ። ለተጨማሪ እንደዚህ አይነት የቴክኖሎጂ መረጃዎች ቻናላችንን ሳብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ።
በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።